ሐኪማችን ይመር። በአፋር ብሔራዊ ክልላዊ መንግስት ገቢረሱ ዞን የአርጎባ ልዩ ወረዳ ምክር ቤት አስቸኳይ መደበኛ ጉባኤውን አካሄደ። አርጎባ ልዩ ወረዳ ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ጉባኤ የተለያዩ ማሻሻያዎችን ያደረገ ሲሆን የወረዳውን የአመራር ሪፎርም ለማድረግ በማሰብ የተለያዩ ሹመቶችን አጽድቋል። የአርጎባ ህዝብ ዲሞክራሲያዊ ድርጅት የአህዴድ ዋና ሊቀመንበር አቶ አሊ ዘይኑ በተገኙበት የተካሄደው ጉባኤ በቀድሞ አፈ ጉባኤ አቶ ኑር ሁሴን ሸሪፍ የመክፈቻ ንግግር ነበር የተጀመረው። አቶ ኑር ሁሴን ሸሪፍ የጉባኤውን መሟላት አረጋግጠው አዲሱን አፈ ጉባኤ የቀድሞውን የወረዳው ዋና አስተዳዳሪ አቶ ኑር አህመድ ከማልን አቅርበው በሙሉ ድምፅ ካሾሙ በኋላ መድረኩን ያስረከቡ ሲሆን አዲሱ አፈ ጉባኤ አቶ ኑር አህመድ ከማል አዲሱን አስተዳዳሪ አቶ ባባ አቦን አቅርበው በምክር ቤቱ ሹመቱን በሙሉ ድምፅ አጸድቀዋል። ክቡር አስተዳዳሪ የነበሩትን ሲያገለግሉ የነበሩትና አቶ ኑር አህመድን ወደዚህ ቦታ አቅርቧል። በዚህ መሰረት ይሄ የተከበረ ምክር ቤት አቶ ኑር አህመድን ለአፈ ጉባኤ በድምፅ እንዲያጸድቅልኝ በክብር እጠይቃለሁ። ኃላፊነቱን በአግባቡ ለመወጣት በታታሪነት በታማኝነት በቅንነት ለማገልገል ቃል እገባለሁ። አመሰግናለሁ። ከዚያ በመቀጠል አቶ ባባ አቦ ብዙ ጊዜ በድርጅት ላይ ሲሰሩ የቆዩ ናቸው፣ ታውቃቸዋላችሁ። በአሁኑ ሰዓት ደግሞ ወደ ዋና አስተዳደር ስለተደረጉ አንድ ጊዜ በድምፅ እንድታጸድቁልኝ የተከበረ ምክር ቤት እጠይቃለሁ። ቀሪ አዳዲስ አመራሮችን የአስተዳደር ዘርፍ ተሿሚዎችን በወረዳው ዋና አስተዳዳሪ በአቶ ባባ አቦ የቀረቡ ሲሆን የፖለቲካ ዘርፍ ተሿሚዎችን ደግሞ የድርጅቱ ሊቀመንበር አቶ አሊ ዘይኑ አቀርበው በምክር ቤቱ በሙሉ ድምፅ አጸድቀዋል። በዚህም መሰረት አቶ ኑር አህመድ ከማል የወረዳው ምክር ቤት ዋና አፈ ጉባኤ፣ አቶ ባባ አቦ ዋና አስተዳዳሪ፣ አቶ ኑር ሁሴን ሸሪፍ ምክትል አስተዳዳሪ፣ አቶ አብድራህማን መሐመድ አሊ የአርብቶ አደር ግብርና ልማት ጽሕፈት ቤት ኃላፊ፣ አቶ አህመድ ሲራጅ አህመድ የውሃ ጽሕፈት ቤት ኃላፊ፣ አቶ አሚኑ አቡበከር ትምህርት ጽሕፈት ቤት ኃላፊ፣ አቶ ሙክታር ሷሊህ ከተማ ልማት ኮንስትራክሽን መሬት አስተዳደር ጽሕፈት ቤት ኃላፊ፣ አቶ ብርሃን ብዙነህ ሚሊሻ ጽሕፈት ቤት ኃላፊ፣ አቶ በሽር መሐመድ የወረዳው ህዝብ አደረጃጀት፣ አቶ የሱፍ መሐመድ ሷሊህ የወረዳው ህዝብ ግንኙነት፣ አቶ መህሩ ሸሪፍ የገጠር ፖለቲካ ዘርፍ ኃላፊ፣
አቶ ፉአድ ወጣቶች ሊግ ኃላፊ እንዲሁም ወይዘሪት አይንሻ ሴቶች ሊግ ኃላፊ በመሆን በሙሉ ድምፅ ተመርጠዋል። ተሿሚዎቹም በመጨረሻም በድምፅ መስጠት ፕሮግራሙ በኋላ በሙሉ ድምፅ ከተመረጡ በኋላ በአርጎባ ልዩ ወረዳ መደበኛ ፍርድ ቤት ፕሬዝዳንት አማካኝነት ቃለ መሐላ ፈጽመዋል። ስንመረጥ ኃላፊነቱን በአግባቡ ልንወጣ ግዴታችን ለመፈጸም ለሕዝባችን በቅንነት፣ በታማኝነት፣ በታታሪነት ለማገልገል ቃል እንገባለን። አቤት ማማራቸው ይውልይ